we have some pictures for you now. This is the first one for you. Yeah, and we have one more. So fast. Yes, it is. Oh my god. ፍጥነቱን ታዩታላችሁ like within 20 seconds, right? Yeah. ምን አይነት ማሽን ነው ያዙት? ሶ ልክ ስትነሱ ሌላም ሰው ያነሳችን። So we have two pictures for you. This is the first Oh my god. ደግሞ ደስ ያላችሁን ነው የሚያስከፍሏችሁ። ስንት ልክላ ደስ ያላችሁን ነው የሚከፍሉት። ፕራይስ የላችሁም፣ ደስ ያላችሁን ነው የሚከፍሉት። ፌክ ጋዜጣ ላይ ወጣን ማለት ነው። ይሄም የግሪክ ኦርቶዶክስ ቤተክርስቲያን የቅድስት ድንግል ማርያም ቤተክርስቲያን። ይሄ ውስጡን ማየት አለብን። ስዕሎች ራሱ ሲያምሩ ከላይ በጣም ግዙፍ ነው። ይሄ እንትኑ ጣራው ምናምን ወደ ላይ ትልቀቱ በጣም የተለየ ነው። የሚገርም ነው። ይሄ ነው የቅድሳት ምናምን የሚሸጡበት ሱቅ ነው። ሶስት ኢትዮጵያ ይዘን የምንሄደው የሆነ ማስታወሻ እንግዛ። እንግዲህ ያው እንደምታውቁት ግሪኮች የራሳቸው ፊደል አላቸው። ያው ረጅም ጊዜ ያስቆጠረ ፊደል ነው ያላቸው። ከክርስቶስ ልደት በፊት ራሱ 2000 or 3000 አምናሹ እዚህ ጋር ጽፈዋለሁ። ከዛ በላይ እድሜ ያለው አሁንም ድረስ የሚጠቀሙበት የራሳቸው ፊደል አላቸው፣ የራሳቸው ቋንቋም ጭምር አላቸው ማለት ነውና በጣም የሚገርሙ ህዝቦች ናቸው። የተለየው ነገር ሌላም ሀገራት ላይ እንደምናደርገው እንግዲህ ዛሬ የምናደርገው ምንድነው? ቡና ነው የምንጠጣው። ስለዚህ አሁን ያለውበት ካፌ ስፓርታ ነው። ስፓርታ የሚባል ካፌ ነው ያለው። ኢሮፕ ላይ ስታውቁ እንግዲህ ምግብ ቡና ምናምን ውጪ ላይ ነው ብዙ ጊዜ። አሁን ቀዝቀዝ ስላለ ብዙ ሰው ወደ ውስጥ ገብቷል። ነገር ግን እኔ ግን ለቀዝቃዛው አልበገርም በማለት ቡናዬን የምጠጣው እዚህ ውጪ ላይ ነው ማለት ነው። ሰው እዚህ ጠጣለው ቡናዬን። እንዲሁም ደግሞ የግሪኮች ደግሞ ባህላዊ ምግብ አለ፣ እሱንም ደግሞ ሞክራለሁ ማለት ነው። ቺክን ነው ያለው ብሎኛል። ቺክን ነው ፖርክም ይሰራሉ። እኔ ፖርክ አልበላም አልኩት። ስለዚህ በቺክን ነው የሚመጣው። ታዩታላችሁ ማለት ነው። ሀበሻ ዩቲዩበር አለች። አንቺም ዩቲዩብ ላይ ብዙ ነገሮችን አይቻለሁ እና በርቺ አታቋርጪ። የምግብ ዝግጅት ትሰራለች። እዚህ ግሪክ ነው የምትኖረው። ግሪክን ታስጎበኛለች የተለያየ ጎዳናዎችን ምናምን። በጣም አሪፍ ነው። በርቺ ዩቲዩብ ቻናልሽን አይቼዋለሁ ማለት ፈልጋለሁ። የበላችሁ ባህላዊ ምግብ ነበር ያስተዋወቀችው። እሱ መብላት ፈልጌ ነበረ፣ ግን ሁለት አይነት ነው ያለው አለኝ። እሷንም አሳየሁትና ከዛ በኋላ እሱም አለ ይሄም አለ አለኝ። ከዛ ላ ግን ያንን መረጥኩኝ እኔ ማለት ነው። እንግዲህ ሁለት አይነት ነው። አንደኛውን እኔ አሁን አሳያችኋለሁ ማለት ነው። ሌላኛውን ደግሞ እንግዲህ በዚህ በመቆይበት ቆይታ ካለ ሌላ ጊዜ ደግሞ አሳያችኋለሁ ማለት ነው። ኦኬ እንግዲህ ይሄውና ኮፊያቸው መጥቷል። ታያቸው